የስድስት ወር ناشد شورحي ناشد شورحي بس ناشد شورحي ولا عقدي فيها تعبد زلا مالتي بس ما ልጅና ባሏን ቁጭ አርጋን የመጣችው ማለት ነው። በቃ የሆነ ነገር ውርድ አለ ማለት ነው። በቃ የሆነ በሐንስ ወሪድ ምን ብዘለ ቻለኝ ነገር እሺ ቆይ መጥቶኛ እንዴ ምናም ነገር አልኩኝ ምናም ሽንት ቤት ደርሼ መጣ ወጥቶኝ በዛው ላይ ሄድኩኝ። በቃ ሐንሳብ ሽንት ቤት ነጽያር ነጽየ ገለሉ እና ጓደኛዬ ጋር ምናም አየሩ ሄድ ማለት አደርኩኝ ማለት ነው። ከዛ ይሄ ነገር በህይወቴ ደግሞ ድጋሚ ተደገመ። ካላ ጊዜ ከዚ ነገር ተደግም እንብላ የሆነች ልጅ አለችና እንዲሁ ጀማመርን ከሷ ጋር ከዛ እንትን ካለም በኋላ ምን ሆነ መሰለም እንድንጋባ ፈልጋለሁ አለች ድንገቱ። ከዛ አንተ ጋር ጀምርና በቃ ማነስ ከምርዕ አይደል ይገለጥ ነው። አረ እኔ ገና የህይወቴን ፕላን ምንም እንትን አላልኩኝ። አነ ገና ወላ አንተ ናይ ህይወቴን ነገር አይሰራ ሆናለሁ አዲስ ነው ያንተን ወድሃለሁኝ አንተን ነው ማግባ የምፈልገው እንጂ አና አከፈቱ በቃ አጣ ያምራው ከዚህ ደለ ሺ ወንዶች አሉ የሚጠይቁኝ በር ብዙ ሐተዋላለው መሪጽ ከመራው ከለ ማግባት ይችላል ያቺ ምርጫው ያንቺ ነው። ያመንሽበትን ህይወት ግን አግቢ መቼ ምርጫ ናት ዛመን ከሊወት ግን ተመራዊ ቢሆን አልኳት። እኔ ላግባ ምችለው ከ2 አመት በኋላ ነው አልኳት።